ሰላም ሰላም እንዴት ናችሁ? ዛሬ አንድ ጥያቄ ነው የምንሰራው። ከዛም አንፃር ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ተቀላቀሉ። እናመሰግናለን። እንግዲህ which one of the following is derived SI ዩኒት ይላል። የዘጠነኛ ክፍል ቻፕተር 2 ላይ ያሉ ሪቪው ኩዌስችኖች ናቸው። ኤ ሰከንድ፣ ቢ ጁል፣ ሲ ኪሎግራም፣ ዲ ከልቪን። እነዚህን ድራይቭድ የሆነው የትኛው ነው የሚለን ጥያቄው። ስለዚህ ፊዚካል ኳንቲቲ የሚለው ፊዚክስ ላይ ፊዚካል ኳንቲቲ አለ። በሁለት ይከፈላል የፊዚካል ኳንቲቲ። የመጀመሪያው ፋውንዳሜንታል ፊዚካል ኳንቲቲ የምንለው ነው። የሁለተኛው ድራይቭድ ፊዚካል ኳንቲቲ እንለዋለን። ፋውንዳሜንታል ፊዚካል ኳንቲቲ የምንለው ዞስ ዛት አር ዳይሬክትሊ ሜጀርድ የምንላቸው ዛት አር ዳይሬክትሊ ሜጀርድ ቀጥታ የምንለካቸው ከሆነ ቀጥታ የምንለካቸው ዳይሬክትሊ ሜጀርድ ለምሳሌ ታይም ማለት ቀጥታ ወይም በሃወር ወይም በሚኒት ወይም በሰከንድ ዳይሬክትሊ ነው የምንለካው። ስለዚህ ታይምን ፋውንዳሜንታል ፊዚካል ኳንቲቲ እንለዋለን። ሌላው ቴምፕሬቸር ወይ በዲግሪ ፋራናይት ወይ በዲግሪ ሴልሺየስ ወይ ደግሞ በከልቪን፣ እነዚህ ዳይሬክትሊ ሜጀርድ የምናደርጋቸው ነገሮች ስለሆኑ እነዚህን ከፊዚካል ኳንቲቲ ውስጥ ምን እንላቸዋለን? ፋውንዳሜንታል ፊዚካል ኳንቲቲ እንላለን። ድራይቭድ ፊዚካል ኳንቲቲ የምንላቸው ደግሞ ዞዝ ዛት አር ድራይቭድ ፍሮም ፋውንዳሜንታል ፊዚካል ኳንቲቲስ ዛት አር ድራይቭድ ፍሮም ፋውንዳሜንታል ፊዚካል ኳንቲቲ ከነዚህ ድራይቭድ የሆኑ አሁን ለምሳሌ ለእነዚህ ኤግዛምፕል ቬሎሲቲ መውሰድ እንችላለን። ቬሎሲቲ ማለት ምን ማለት ነው? ቬሎሲቲ ኢዝ ኢኳል ቱ ዲስታንስ ኦቨር ኦር ዲስፕሌስመንት ኦቨር ታይም አይደለ? ስለዚህ ዲስፕሌስመንት ወይንም ዲስታንስ የምንለው በምን በሌንግዝ ወይንም በሜትር የሚለካ የሆነ አንድ ፊዚካል ኳንቲቲ ነው። ይሄኛው ታይም ደግሞ ሌላኛው ሁለተኛ ፊዚካል ኳንቲቲ ነው ማለት ነው። ስለዚህ ድራይቭድ ማለት ሁለት ወይም ሶስት ከዛ በላይ ሊሆን ይችላሉ ፋውንዳሜንታል ፊዚካል ኳንቲቲዎች በአንድ አምተን የምናገኘው ኳንቲቲ ድራይቭድ እንለዋለን። ኤስአይ ዩኒት የሚለው እንግዲህ የድራይቭድ ፊዚካል ኳንቲቲ የሆኑ የኤስአይ ዩኒት ለምሳሌ ቬሎሲቲ ኤስአይ ዩኒት ሜትር ከሌንግዝ ፐር ሰከንድ፣ ይሄኛው ታይም። ስለዚህ ጥያቄው የሚለን ድራይቭድ የሆነ ኤስአይ ዩኒት የቱ ነው ይለናል ማለት ነው። እንግዲህ ከዚህ ስናይ ኤ ላይ ያለው ምንድነው? ሰከንድ ነው። ሰከንድ ማለት የታይም ኤስአይ ዩኒት ነው። ታይም ደግሞ ምንድነው ብለናል? ፋውንዳሜንታል ፊዚካል ኳንቲቲ ስለሆነ ይሄ አይሆንም ማለት ነው። ሁለተኛ ላይ ጁል ነው። ጁል የምን ኤስአይ ዩኒት ነው? የኤነርጂ ነው። ኤነርጂ ማለት ነው የኤነርጂ ኤስአይ ዩኒት ነው። ጁል ማለት ኤነርጂ ማለት ምን ማለት ነው? የኤቢሊቲ ኦር ካፓሲቲ ቱ ዱ ወርክ ነው። ስለዚህ ቱ ዱ ወርክ ነው። ይሄ ማለት ምን ማለት ነው? ኤቢሊቲ ካፓሲቲ ቱ ዱ ወርክ ነው ማለት ፎርስ ታይምስ ዲስታንስ ነው ማለት። ስለዚህ የእነዚህ ኤስአይ ዩኒት ፎርስ ማለት ኪሎግራም ወይም ደግሞ ፎርስ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን ስለሆነ ኪሎግራም ሜትር ፐር ሰከንድ ስኩዌር ታይምስ የዚህኛው ምንድን ነው? የዲስታንስ ኤስአይ ዩኒት ሜትር አይደለ? ይሄ ማለት ኪሎግራም ሜትር ስኩዌር ፐር ሰከንድ ስኩዌር የሚለው ኤስአይ ዩኒት ነው ማለት። ስለዚህ ይሄ ምንድነው? ድራይቭድ ነው። ከየት ድራይቭድ ነው? ከሶስት ፋውንዳሜንታል ፊዚካል ኳንቲቲዎች። እዚህ ጋር ምን አለ? ማስ አለ። ይሄኛው አንድ ፋውንዳሜንታል ፊዚካል ኳንቲቲ ነው። ሁለተኛው ምንድነው? ሌንግዝ አለ። ሁለተኛው ፋውንዳሜንታል ፊዚካል ኳንቲቲ። ሶስተኛው ምንድነው? ታይም አለ። ታይም ሶስተኛው። ስለዚህ ይሄኛው ምንድነው? ድራይቭድ ነው። ድራይቭድ የሆነው ከሶስቱ ፋውንዳሜንታል ፊዚካል ኳንቲቲዎች። ስለዚህ መልሱ ሲ ላይ ያለው ማስ ይለናል። ኪሎግራም ነው። ኪሎግራም የማስ ኤስአይ ዩኒት ነው። ይሄም ምንድነው? ፋውንዳሜንታል ፊዚካል ኳንቲቲ ነው። ከልቪን የቴምፕሬቸር ኤስአይ ዩኒት ነው። ስለዚህ ቴምፕሬቸር ምንድነው? ፋውንዳሜንታል ፊዚካል ኳንቲቲ ነው። መልሳችን ምን ይሆናል ማለት ነው? ጁል ወይንም ኤነርጂ። ይሄኛው ድራይቭድ ኤስአይ ዩኒቱ ቢ ላይ ያለው ትክክለኛ መልስ ይሆናል።
ማለት ነው።